ሰላም አድማጮች፣ ይህ በላቲናው ቲዩብ ነው። በዛሬው ልዩ ዘገባችን ቢቢሲ በአማራ ክልል ስለተፈጸመው የሴቶች የመደፈር ጥቃት የሰራው ልዩ የምርመራ ዘገባ እናቀርብላችኋለን። ወደ ዘገባው። ቢቢሲ በአማራ ክልል ስለተፈጸመው የሴቶች መደፈር ጥቃት የሰራው የምርመራ ዘገባ እንደወረደ ሲቀርብ እንዲህ ይላል። እናት ትባላለች። እሁድ ጠዋት ወታደሮች ወደ ቤቷ ሲመጡ ከ8 ዓመት የእህት ልጇ ጋር እንደነበረችም ትናገራለች። የኢትዮጵያ መከላከያ ሰራዊት ታህሳስ 27 ቀን 2017 ዓ.ም በአማራ ክልል እየበረታ የመጣውና የፋኖ የታጣቂዎች አመፅ ለመከላከል ከሚወስደው እርምጃ ጋር በተያያዘ የቤት ለቤት ፍተሻ እያደረገ ነበር። እናት የኢትዮጵያ መከላከያ ሰራዊት የደንብ ልብስ የለበሱ 3 ወታደሮች ደቡብ ጎንደር ወደሚገኘው ቤታቸው እንደመጡና ስለማንነቷ እንዲሁም የፋኖ ታጣቂዎች ከምትሰራበት ጠላ ቤት እንደሚመጡ መጠየቅ መጀመራቸውንም ትናገራለች። የ21 ዓመቷ እናት የፋኖ ታጣቂዎች እንደሚመጡ ማረጋገጧንም ትገልጻለች። እንዴት ብለን እንዋሻለን? እንዴት ብለን እንክዳለን? ነገሮች ወዲያው ብዙም ሳይቆዩ ተካረሩ። ስለ ቤተሰቦቿ ማንነት ከጠየቋት በኋላ እናት ወታደሮቹ በአጸያፊ ቃላት እንደሰደቧትም ታስታውሳለች። ከዚያም ሕፃኗ ማልቀስ ስትጀምር በመሳሪያቸው እንዳስፈራሯትም ታስታውሳለች። እናት ከዚያም አንደኛው ወታደር በሌሎቹ ወታደሮች እርዳታ በእህቷ ልጅ ፊት እንደደፈሯትም ትገልጻለች። እንዳይጎዱኝ ተማጸንኳቸው፣ ታቦታትን እየጠራሁም ለመንኳቸው፣ ግን ልባቸው አልራራልኝም፣ አበላሹኝ ስትል ትናገራለች ይላል ቢቢሲ የሰራው የምርመራ ዘገባ። እናት ብቻዋን አይደለችም። እናት የአማራ ክልል የትጥቅ እንቅስቃሴ ከተቀሰቀሰ ከሐምሌ 2015 ጀምሮ ወሲባዊ ጥቃት ደርሶባቸዋል ተብሎ ከሚታመኑ በሺዎች ከሚቆጠሩ ሴቶች ውስጥ አንዷ ናት። ምንም እንኳን እውነተኛው ግጭት ነክ የወሲብ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሴቶች አስገድዶ መድፈር ጥቃት እንደደረሰባቸው ያመለክታል። ገለልተኛ መገናኛ ብዙሃን በክልሉ ያለው ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኞች የቡድን አስገድዶ መድፈር ጥቃት ተጎጂዎችንና የጤና ባለሙያዎች በማነጋገር ቀውሱ በሰብአዊ ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃም አግኝቷል። የአማራ ክልል የትጥቅ ግጭት መንግስት ለ2 ዓመታት በነበረው ደም አፋሳሽ የትግራይ ጦርነት የተሳተፉትን ኃይሎች ጨምሮ የክልሉ ልዩ ኃይሎችን ለመበተን ሲሞክር ነበር ግጭቱ የፈነዳው። የፋኖ ኃይሎች በእርምጃው ክህደት የተሰማቸው ሲሆን እንደ መብት ተሟጋቾች መረጃ በተለይም የአማራ ማህበረሰብ ላይ ያነጣጠሩ ጥቃቶች መባባሳቸው ተከትሎ ከትግራይና ከሌሎችም ክልሎች የደህንነት ስጋት እንዳሳደረባቸው ያምናሉ። ከወራት አለመረጋጋት በኋላ የፋኖ ኃይሎች በወሰዱት እርምጃ ዋና ከተሞችን በመቆጣጠር አመጻቸውን ጀመሩ። የፋኖ ኃይሎች ራስን በራስ የማስተዳደር ትግል ማህበረሰቡ በመንግስት ደርሶበታል ብለው ከሚያምኑት የዓመታት መገለል እየተከላከሉ እንደሆነም ይናገራሉ። የፋኖ ኃይሎች ጽንፈኛ ብሔርተኛ የሚላቸውን መንግስት ለአመፁ ምላሽ የድሮን ጥቃቶች ጨምሮ ከባድ እርምጃን እየወሰደ ነው። ግጭቱ ሲጀመር አንስቶ ሁለቱም ተፋላሚ ወገኖች ያለ ፍርድ ግድያ፣ ከህግ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶችን ጨምሮ በርካታ የሰብአዊ መብት ጥሰቶችን በማድረስም ይከሰሳሉ። አምነስቲ ኢንተርናሽናል ጨምሮ የመብት ተሟጋች ድርጅቶች መንግስት ተመጣጣኝ ያልሆነ ጥቃት መፈጸሙን የሚያሳይ ማስረጃ እንዳለም አሳውቀዋል። ድርጅቶቹ ከዚህ በተጨማሪም የአማራ ማህበረሰብ በኢትዮጵያ አንዳንድ አካባቢዎች በጸጥታ ኃይሎችና በሌሎች ታጣቂ ቡድኖች ሆን ተብሎ በሚፈጸም ጥቃት ኢላማ እንደሆኑም ይናገራሉ። እናት የጥቃቱ ሰለባ ከመሆኗን በፊት በቤተሰቧ ውስጥ እንዳሉ ሌሎች ሴቶች ሁሉ በኦርቶዶክስ ሃይማኖት አስተምህሮ መሰረት በተክሊል የማግባት እቅድ ነበራት። ከዚያ ቀን በፊት ወንድ የወሲብ ግንኙነት አላውቅም ነበር ትላለች። አበላሽተውኝ ሄዱ፣ ቢገድሉኝ ይሻል ነበር ስትልም መናገሯን ቢቢሲ በምርመራ ዘገባው ላይ አትቷል። የ18 ዓመቷ ትዕግስት የምዕራብ ጎጃም ነዋሪ ስትሆን የመደፈር ጥቃቱ ከመፈጸሙ በፊት በቤተሰቦቿ ሻይ ቤት ትሰራም ነበር። ጥር 2016 ሻይ ቡና ለማለት የሚመጣ ወታደር ተደጋጋሚ ጉንተላ ሲያደርስባት ስነ ስርዓት ያዝ በሚል የሰጠችው ምላሽ ለደረሰባት ጥቃት ዋነኛ ምክንያት እንደሆነም ታምናለች። ቆይ አሳይሻለሁ ብሎ ዝቶብኝ ወጣ ትላለች ይላል የቢቢሲ የምርመራ ሪፖርት። ምሽት አካባቢ ከስራ ወደ ቤት ስትመለስ ትዕግስት ቀን ላይ የጎነተላት
ጨምሮ 3 ወታደሮች መንገድ ላይ አድፍጠው እንደጠበቋትና መንገዱ ዳር በደቦ እንደደፍሯትም ትናገራለች። ቤተሰቦቼ ስቆይባቸው እኔን ፍለጋ ሲወጡ መንገድ ዳር ወድቄ ያገኙኝ ስትልም ታስታውሳለች። ትዕግስት አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያም 5 ቀን ቆየሁ። ጥቃቱ ከተፈጸመበት ጊዜ አንስቶ ትዕግስት በሰዎችና በውጭው ዓለም ፍትሃት ትሸበብ ከቤቷ መውጣትም እንደማትችል ተናግራለች። ፍርሃት ስላደረብኝ ስራውን ተኩት። ወታደሮች ሳይ በጣም እፈራለሁ። ወንዶች ሳይም ፍርሃት ያድርብኛል፣ እሸሻለሁ ትላለች። ጥቃቱ ከደረሰባት ከዓመት በኋላ ትዕግስት የምታውቀው ህይወት እንዴት እንደተመሰቃቀለ ስትገልጽ ከእጮኛዋ ጋር መለያየቷንና ምን እንደተፈጠረ ምክንያቱን እንዳልነገረችውም ትገልጻለች። በተስፋ መቁረጥ ስሜት የተዋጠችው ትዕግስት ራሷን ለማጥፋት ብትሞክርም ቤተሰቦቿ በጊዜ ደርሰው አትርፈዋታል። ከዚህ ጊዜ በኋላ ትዕግስት በተደጋጋሚ ራስን ለማጥፋት አስባ እንደነበር ሳትደብቅ ጠቅሳለች። ነገር ግን ለቤተሰቦቿ ራሷን ላለማጥፋት በድጋሚ እንደማትሞክር ቃል መግባቷንም ትናገራለች። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን ሰብስቧል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሴቶች የአስገድዶ መድፈር ጥቃት እንደደረሰባቸው ሪፖርቱ ያሳያል። ከነዚህ ውስጥ 45 ከመቶ የሚሆኑት ሴቶች ከ18 ዓመት በታች የሆኑ ታዳጊ ናቸው። ከታዳጊዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውንም ወይም መጸነሳቸውን ላለማሳወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። ለዚህም ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ ናቸው የሚሉት። ለምለም እንደ HIV አይነት በሽታን ተላልፎብኝ ሊሆን ይችላል በሚል ስጋት የተፈጸመባት የአስገድዶ መድፈር ጥቃት ሪፖርት ካላደረጉትና የሕክምና እርዳታ ካላገኙ ተጎጂዎች መካከል ናት። የ23 ዓመቷ የደቡብ ጎንደር ነዋሪ ታህሳስ 28 ቀን 2017 ዓ.ም የመንግስት ወታደሮች በተለመደ እንቅስቃሴያቸው መሳሪያ ያለውን ሰው ጠቁሙ ብለው መረጃ ፍለጋ ወደ ቤታቸው መምጣታቸውን ትናገራለች። የሚፈልጉትን መረጃ ባለመስጠቷ አንደኛው ወታደር ከዛተባት በኋላ እንደደፈራትም ትናገራለች። ጩኸት ብታሰሚ 1 ጥይት ነው የሚበቃሽ ብሎም አስፈራራኝ ትላለች ለምለም። 1 ወር ሙሉ አለቀስኩ፣ ምግብ አይረበኝም፣ ስራዬ ማልቀስ ብቻ ሆነ፣ ቆሜ ለመሄድ ተቸገርኩ፣ ህመምተኛ ሆንኩም ትላለች። ማህበረሰባዊ ሀሜትን በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተ ክርስቲያን መራቋንም ጠቅሳለች። ሴት ሆኖ መፈጠር ያስጠላል፣ ወንድ በሆን ደብድበው ጥለውኝ ሄዱ እንጂ እንደዚህ ህይወቴን አያበላሹም ነበር ስትልም ለምለም የደረሰባትን ጥቃት ቁስል በሴትነቷ ላይ ያሳደረባትን ከባድ ስሜትም ታብራራለች። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውንም ተናግረዋል። እያለቀሱ በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚሰጡት ሲሉ አንድ የጤና ባለሙያ የተጎጂዎች ስሜት ይገልጻሉ። ሆኖም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱና ፍትህ ፈልገው እንደማይመጡ ባለሙያዎቹ አመልክተዋል። ይህ በከፊል በግጭቱ ምክንያት ሕግና ስርዓት በመስተጓጎሉ ነው። ለዚህ ዘገባ ስንል ሰላም እያልን የምንጠራት የ18 ዓመት ወጣት ይህ ክፍተት ለሁለተኛ ጊዜ የጥቃት ሰለባ ያደረጋት ተጎጂ ናት። ሰላም እንደ ሌሎች ወጣቶች ራሷንና ቤተሰቦቿን ለማስተዳደር እንጀራ ፍለጋ ነበር ወደ ከተማ ሄደችው። የኮሌጅ ትምህርት ብትማርም በሰሜን ወሎ በሚገኝ አንድ ከተማ የቀን ስራ ፍለጋ በወጣችበት ሰኔ 2017 ስራ እንቅጠርሽ ብለው በወሰዷት 2 ሲቪል ወንዶች በቡድን ትደፈራለች። ከቤትም እንኳን አትወጣም የሚሉት ሐኪሟ መረጋጋት የላትም፣ የሚረዳር ሰውም የለም። የደረሰባት ጉዳት ይናገራል። ይህም ሰላም ምን ያህል የአእምሮ ቁስለት እንደደረሰባትና ብቸኝነት ውስጥ እንዳለችም አጉልቶ ያሳያል ብለዋል። ምንም እንኳን ሰላም ጥቃቱ ለፖሊስ ሪፖርት ብታደርግም ከወራት በኋላም ቢሆን ተጠርጣሪዎች አልተያዙም። ፋይሉም ምን ደረጃ ላይ እንዳለ አይታወቅም። ከዚህ በፊት ከተማ ላይ የሚታየው ኬዝ ውስን ነበር፣ ለሕግ በአስቸኳይ ነበር የሚቀርበው። አሁን ተጎጂዎች ድጋፍ አያገኙም ትላለች። ያለው ሁኔታ ነው አሁን ክፍተቱን እየፈጠረ ያለው ሲሉም
የጤና ባለሙያው የግጭቱ ዙሪያ መለስ ዳፋ ይገልጻሉ። ቢቢሲ ያነጋገራቸው የጤና ባለሙያዎች ለሕክምና ወደ ጤና ተቋማት የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑን ተናግረዋል። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋማት የመምጣት አዝማሚያ ያላቸው ሲሆን HIV ኤድስን ጨምሮ የአባላዘር በሽታ መከላከያ በማይሰሩበት ወቅት ይደርሳሉ። በተለይም በተጎጂዎች አካባቢ ዘግይቶ ወደ ሕክምና ተቋማት የመምጣት አዝማሚያ ከፍተኛ ሲሆን አብዛኞቹ ተጎጂዎች አፋጣኝ የእርግዝና መከላከል ፖስት ፒል እንዲሁም የኤችአይቪ ኤድስ ቅድመ መከላከል አይወስዱም ብለዋል። ኤችአይቪ ፖስት ኤክስፖዘር ፕሮፊላክስ በሚባል ሕክምና አስቀድሞ መከላከል የሚቻል ሲሆን ነገር ግን ሕክምናው ጥቃቱ ወሲባዊ ግንኙነት ከተፈጸመ በአጭር ጊዜ መሰጠት አለበት። ሌላ የጤና ባለሙያ ግጭቱ ባሳደረው የትራንስፖርት መስተጓጎልና መንገድ መዘጋት ምክንያት በርካታ ተጎጂዎች የሕክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹም ተናግረዋል። አንድ ከፍተኛ የጤና ባለሙያ በዚህ የተነሳ የህብረተሰብ ጤናና የማህበረሰብ ቀውስ ሊከሰት ይችላል የሚል ስጋትም አላቸው። ከጤና ተቋማት በተሰበሰበ መረጃ መሰረት ባለሙያው የኤችአይቪ ስርጭት እንደሚጨምር የሚያሳይ ምልክቶች አሉ። የስነ አእምሮና ስነ ልቦና ጤና ችግሮች እጅግ የከፋ ደረጃ ሊደርስ ይችላል በማለት ስጋታቸውን ሲገልጹ ራሳቸው ያጠፉ ተጎጂዎች መኖራቸውንም ጠቁመዋል። በ2015 ዓ.ም የወጣው የኢትዮጵያ ጤና ሚኒስቴር አሃዛዊ መረጃ የአማራ ክልል የኤችአይቪ የስርጭት ምጣኔ ከ100 ሰዎች 1.1 ከ1000 ሰዎች 111 ሰዎች መሆኑን የሚያሳይ ሲሆን ይህም ከብሔራዊ አማካኝ ምጣኔ ከፍ ያለ ነው። የመደፈር ጥቃቶች በግጭቱ እየተሳተፉ ባሉት በሁለቱም ተፋላሚ ኃይሎች እየተፈጸመ ቢሆንም የጤና ባለሙያዎቹ ከፋኖ ታጣቂዎች በበለጠ የመንግስት ወታደሮች ማየታቸውንም ተናግረዋል። ስማቸው እንዳይጠቀስ የፈለጉና ለመረጃ ቅርብ የሆኑ አንድ የመንግስት ሰራተኛም ከፋኖ ጋር የተያያዙ ጥቃቶች ውስን መሆናቸውን ጤና ባለሙያዎች ሀሳብ በማጠናከር ገልጸዋል። አብዛኞቹ ያስገድዶ መደፈር ጥቃቶች መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠርባቸው ከተሞች አካባቢ የተፈጸመ ቢሆንም ባለሙያዎቹ የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶቹ ሪፖርት የማድረግ አዝማሚያዎች ከፍ ያለ ነው ይላሉ። ቢቢሲ በፋኖ ኃይሎች የጥቃት ሰለባ የሆኑ ተጎጂዎች ተዋጊዎች በሚንቀሳቀሱበት አካባቢ ባለው ገደብ ምክንያት ማግኘት አልቻለም። የመንግስታቱ ድርጅት ከፍተኛ የሰብአዊ መብት ኮሚሽን ቢሮ ሰኔ 2016 ዓ.ም ይፋ ባደረገው ሪፖርት በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ባለው የግጭት አውድ ህጻናት ላይ ጨምሮ ወሲባዊ ጥቃቶች የተፈጸሙት በመከላከያ ሰራዊት ነው ብሏል። ቢቢሲ የኢትዮጵያ መከላከያ ሰራዊት ለቀረበበት ክሶችና ወቀሳዎች ምላሽ እንዲሰጥ የጠየቀ ሲሆን ከወራት መጠበቅ በኋላ ምላሽ አላገኘም። ቢቢሲ ጉዳዩን ከሚመለከታቸው የአማራ ክልል ከፍተኛ ስራ ኃላፊዎችም ዝርዝር መረጃ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ የሆኑት አቶ አስረስ ማረ ለቢቢሲ ተዋጊዎቹ ያስገድዶ መድፈር ጥቃቶች ስለመፈጸማቸውን እውቅና እንደሌላቸውና የቀረበባቸው ክስም እንደሌለ ተናግረዋል። ምክትል ሰብሳቢው አክለው ወሲባዊ ጥቃት የፈጸሙ ተዋጊ ያለ ርህራሄ እስከ ሞት የሚደርስ ቅጣት የሚጥል ህግ እንዳላቸው ገልጸዋል። ቢቢሲ በመንግስት የተፈቀደና በባህር ዳር ዩኒቨርሲቲ የሚመራ ቡድን ከግጭቱ ጋር የተያያዙ በቤተሰቦች ላይ የደረሰው ወሲባዊ ጥቃት እያጠና እንደሆነና የግኝቱ ውጤትም በሚቀጥሉት ወራት ይፋ እንደሚሆን ማወቅ ችሏል። በ2013 ዓ.ም በትግራይ ጦርነት ወቅት ፋኖን ጨምሮ በመከላከያ ሰራዊትና በአጋሮቹ ላይ ተመሳሳይ ክስ ሲቀርብ የኢትዮጵያ መንግስት አስገድዶ መድፈርን በማውገዝ ክሱን አድሏዊና ጉድለት ያለበት በሚል ውድቅ አድርጎታል። እስካሁን ድረስ አጥቂዎች ላይ የተወሰደ ይፋዊ እርምጃ ስለመኖሩ ለህዝብ አልተገለጸም። አምነስቲ ኢንተርናሽናል በኢትዮጵያ መከላከያ ሰራዊት ቀጣይነት ያለው ከባድ የተጠያቂነት ችግር እንዳለ ስጋቱን በተደጋጋሚ አስታውቋል። የተቋሙ ተመራማሪ ሃይማኖት አሸናፊ አጥቂዎችን ወደ ፍትህ ለማምጣት ትርጉም ያለው ጥረት የለም ይላሉ። እስካሁንም ድረስ እየተዋጉ ነው። ለፈጸሙት ጥቃት ካለምንም ቅጣት እስካሁን እየተንቀሳቀሱ ነው። ህይወት የሚቀይር ጥቃት የተፈጸመባቸው ተጎጂዎች ፍትህ ያስፈልጋቸዋልም ብለዋል። ለእናት ጥቃቱ ያስከተለባት ፈተና ብዙ ነው። ጥቃቱ ከተፈጸመባት ከአንድ ወር በኋላ የደረሰባት የአእምሮ ቁስለት ለማምለጥ መንደሯን ለቃ ተሰዳለች። ከዚያም ግን ከጥቃቱ መጸነሷንም ተረድታለች። ያስመልሰኝ ጀመር ስትልም ታስታውሳለች። እናት ጽንሱን ለማቋረጥ አስባ ነበር። በኢትዮጵያ የመደፈር ጥቃት የደረሰባቸው ሴቶች እስከ 12 ሳምንት እርግዝና ድረስ ጽንስ ማቋረጥ በህግ የተፈቀደ ነው። እግዚአብሔርን ፈራሁ፣ እናቴ አሳዘነችኝ፣ ብሞትባት ምን ትሆናለች ትላለች እናት የህይወቷን አጣብቂ ምርጫም ስታብራራ። በመጨረሻም እናት ባለፈው ዓመት ነሐሴ መጨረሻ ላይ ከ3 ቀን ምጥ በኋላ ሴት ልጅ ተገላግላለች።
ምንም እንኳን እናት ልጅ የደረሰባት የመደፈር ጥቃት ውጤት ብትሆንም የእግዚአብሔር ስጦታ አድርጋ ትመለከታታለች። ይሁን እንጂ አሁን ላይ እናት ከዘመድ ተጠግታ የምትኖር ሲሆን ልጇን መንከባከብ ስላለባት ስራ መስራት አትችልም። እናት ልጇን ለማሳደግና ራሷን ለማስተዳደር የወደፊት ጊዜ ያስጨንቃታል። ይህ መኖር ከተባለ አዎ የኖርኩ ነው ስትል ታክላለች። ታዲያ ቢቢሲ ሰራሁት ያለው የምርመራ ዘገባ ጠለቅ ተደርጎ ቢሰራ የሴቶች መደፈር በአማራ ክልል ባለው ጦርነት ቁጥሩ እጅግ ሰፊና አስደንጋጭ ሊሆን እንደሚችልም ዘገባው አትቷል።